ለዘመናት የቆየውን የጠፋውን ገነት ፍለጋ አሁን አዲስ ምዕራፍ ላይ ደርሷል። የታሪክ ተመራማሪዎችና የሃይማኖት ሊቃውንት ገነትን በመካከለኛው ምስራቅ ወይንም በፋርስ ባህረ ሰላጤ አካባቢም ሲፈልጉ ቆይተዋል። አሁን ግን ሁሉም ነገር ሊገለባበጥ ይችላል። የዓለማችን መነሻ የሰው ልጆች የመጀመሪያ ስፍራ የነበረችው ኤደን ገነት የምትገኘው በሰሜን ኢትዮጵያ በባህር ዳር ውብ መልክዓ ምድር ነው። ዓለም አቀፍ የመገናኛ ብዙሃን በተለይ እንደ ዴይሊ ሜል ያሉ ታዋቂ ጋዜጦች በቅርቡ ባወጧቸው ዘገባዎች ዓለምንም አስደምመዋል። አዲስ የተደረገው ዓለም አቀፍ ሳይንሳዊ ጥናት የኤደን ገነት ትክክለኛ መገኛ ባህር ዳር መሆኑንም በግልጽ አመላክተዋል። ቀደምት ግምቶችና የአዳዲስ ጥናቶች መነሻ የኤደን ገነት መገኛ ቀደም ሲል በሰፊ ገመት የነበረው በጤግሮስና በኤፍራጥስ ወንዞች አቅራቢያ ማለትም አሁን ላይ ኢራቅ በምትገኝበት አካባቢ ነበር። ሆኖም በመጽሐፍ ቅዱስ ዘፍጥረት ላይ እንደተጻፈው ገነትን የሚያጠጡት አራት ወንዞች ፌሶን፣ ጊዮን፣ ጤግሮስና ኤፍራጥስም ይጠቀሳል። የሁለቱ ወንዞች ትክክለኛ መነሻ በግልጽ አለመታወቁ ይህንን ጥንታዊ እንቆቅልሽ ለዘመናት ዘልቆ እንዲቆይም አድርጎታል። ለአያሌ ዘመናት የሰው ልጅ ታሪክ የጀመረበትን ስፍራ የጠፋውን ገነት ሲፈልግም ኖሯል። ይህ ቦታ የት ነው? በመካከለኛው ምስራቅ ወይስ የፋርስ ባህረ ሰላጤ? ታሪክ ጸሐፊዎችና ምሁራን እስከዛሬ ድረስ ሲከራከሩበትም የኖሩት ጥያቄ ነው። አሁን ግን የዓለምን ካርታ ሊቀይር የሚችል አስደንጋጭና አስደማሚ ጥናት ይፋ ሆኗል። ኤደን ገነት የምትገኘው በኢሲያም ሆነ በአውሮፓ አይደለም። ይልቁንስ በሰሜን ኢትዮጵያ ውብ መልክዓ ምድር ላይ በባህር ዳር ከተማ ውስጥ ነው። የዓለም አቀፍ መገናኛ ብዙሃን በዴይሊ ሜል ያካተቱት በርካታ ተነባቢ ጋዜጦች ባወጣው ዘገባ ዓለምን አስደምሟል። አዲስ የተደረገው ዓለም አቀፍ ሳይንሳዊ ጥናት የኤደን ገነትን ትክክለኛ መገኛ በግልጽ ጠቁሟል። እሱም በባህር ዳር ነው ሲልም አስታውቋል። ይህ አዲስ ግኝት
ቀደም ሲል የነበረውን ገነት በመካከለኛው ምስራቅ አካባቢ ነው የሚለውን የረጅም ጊዜ እሳቤ ሙሉ በሙሉ የሚሽርም ሆኗል። ይህ ጥናት ከየት መጣ? ማንስ አደረገው? ከዚህ ግዙፍ ሳይንሳዊ ማስረጃ ጀርባ ያሉት ምሁር አሜሪካዊው መሐመድ ጁዋይድ ናቸው። ዶክተር ጁዋይድ በመጽሐፍ ቅዱስ፣ በቅዱስ ቁርአንና በሌሎች ጥንታዊ መዛግብት ላይ ጥልቅ ንጽጽራዊ ጥናትንም አካሂደዋል። የጥናቱ ዓላማ ቀላል ነበር። በእምነት መጽሐፍ ቅዱስ ውስጥ የተጠቀሱ ፍንጮችን በመጠቀም የሰው ልጅን ታሪክ መነሻ የሆነውን ስፍራ ማግኘት። ጁዋይድ ወደ መጽሐፍ ቅዱስ ዘፍጥረትና የቁርአን ታሪኮችን በመመለስ የአዳም አሊያም ያደም እንዲሁም የሔዋንንና የሐዋን አፈጣጠር በትኩረትም ተመልክቷል። ቁልፍ የሚሆነው ፍንጭም የጊዮን ወንዝ ነው። ዶክተር ጁዋይድ ይህ ወንዝ አሁን በሰፊ የሚታወቀው የአባይ ወንዝ አሊያም ብሉ ናይል መሆኑን በማስረጃ አረጋግጠዋል። አዳም የተፈጠረበት ትክክለኛው ስፍራ ከጊዮን ወይም ከአባይ ወንዝና ከጣና ሐይቅ ደቡባዊ ጫፍ አካባቢ መሆኑንም በእርግጠኝነት ደርሰውበታል። እናም ይህ አካባቢ በአሁኑ ሰዓት የት ይገኛል? በትክክል የዛሬዋ የቱሪዝም ማዕከሏ ባህር ዳር ከተማ የምትገኝበት ቦታ ነው። ጥናት ኢትዮጵያን በዓለም አቀፍ ሃይማኖታዊና ታሪካዊ ካርታ ላይ ከወትሮ የበለጠ ስፍራን እንድትይዝም ያደርጋታል። የእውነት የአዳምና የሔዋን መኖሪያ በዚች ውብ ከተማ ውስጥ ነው? ዶክተር መሐመድ ጁዋይድ የሰጡት ማስረጃ ጠንካራ መሆኑ እየተነገረ ነው። ሆኖም ይህ ጥናት ሌሎች ቀደምት የሆኑ ግምቶችን በይፋ የሚሽር በመሆኑ የዓለም አቀፍ ምሁራንንም ትኩረት ስቧል። ባህር ዳር የኢትዮጵያ እንቁ፣ አሁን ደግሞ የሰው ልጆች ሁሉ የጥንት መገኛ ተብላ ስትጠቀስ የዓለም ጉዞ ወደ እርሷ ይዞራል። ይህንን ዓለም አቀፍ ፉክክር ወደፊትም እንከታተላለን። እናንተስ ምን ትላላችሁ? ኤደን ገነት በባህር ዳር ትገኛለች የሚለው እሳቤ ይስባል ወይስ አሳማኝ አይደለም? ከታች በአስተያየት መስጫው ላይ ጻፉልን። አብራችሁን ስለቆያችሁ እናመሰግናለን።